ፋሚላችን እንዴት ናቸው? ሰላም ናችሁ አላችሁ? እኔ አለሁላችሁ። እኔ ደህና ነኝ። እኛ ውዶች ሰላም ናችሁ? እኔም አለሁላችሁ። ባላችሁበት ፈጣሪ ይጠብቃችሁ፣ አሜን። ጨረቆቻችን ባሉበት ፈጣሪ ይጠብቃችሁ፣ አሜን። እነሱ መሀል የገባ ምቀኛ ሽረኛ ፈጣሪ ያውጣ፣ አሜን። እናንተ ብርቃት ትችላለሁ እንዴ? ኦኬ እናንተ ጨምሩበት፣ እናንተ ጨምሩበት። እኔ ብዙ አልችልም። እሺ ጋይስ፣ ከዚህ በላይ መርቀት አልችልም እና ፈጣሪ ይጠብቃችሁ ባሉበት። ይሄ ብቻ ነው የሚችላል፣ ሌላ አልችልም። እናንተ በደንብ ዱአ አድርጉ። በዚህ ሰዓት ዱአ ይፈልጋሉ፣ ጸሎት ይፈልጋሉ። ጸሎት አድርጉላችሁ፣ ዱአ አድርጉላችሁ። በቃ ሌላ የለም። ግርግር አያስፈልግም። ተረጋጉ። በቃ ሌላ ነገር ምንም የሚያስፈልግ ነገር የለም። ገስት ላይ ቁጭ ብለን ዱአ ማረግ፣ ጸሎት ማረግ እንደዛ ነው። በቃ አሁን በዚህ ሰዓት እንትና እንደዛ ነው እንትና እንደዛ ነው ማለት አስፈላጊ አይደለም። እነሱ መሀል የገባ ሰይጣን ፈጣሪ ያውጣ። አሁንም አሚን። ማሻአላ መረኩ ማለት ነው። እውነት ነው እኮና ዛሬ ቪዲዮ ሁላችሁ እንዳያችሁ አይምዬ ትንሽ ከፍቷት ነበር። እንዳይከፋችሁ እናንተ አንድ ሆናችሁ መሄድ ነው እንጂ ምንም የሚያስከፋ ነገር ምንም የሚያስፈራ ነገር የለም። አይምዬ ታውቂያለሽ፣ ከአንቺ በላይ እኛ ብሩክ እናቅም። ስለዚህ ብሩኬ ነገም ዛሬም ከአንቺ ጋር ነው። አንቺም ከሱ ጎን ቆመሽ አንድ ሆናችሁ ማለፍ ነው ይሄ ፈተና ማለት ነው። እና ሴትዮ እንደመጣች ትመለሳለች ወደ ቦታው፣ ችግር የለም፣ ይስተካከላል። ሁሉም ነገር ወደ ቦታው ይመለሳል። በቃ ብዙ ፈተና ቢኖርም ይችላል፣ ታልፋላችሁ። ብዙ ነገር ውስጥ አልፋችሁ እዚህ የደረሳችሁ ልጆቹ ናችሁና ፈጣሪ ይጠብቃችሁ የኔ ውዶች። ምንም በቃ ከፍቶሽ ወጥተሽ እንደዚህ መልቀስ እንትን ማለት አስፈላጊ አይደለም። ምንም አያስፈልግም። የኔ እናት እናንተ ፈታ በሉ፣ ዘና በሉ ሁለታችሁ እና አይክፋሽ። ቡራ ካንቺ ጎን ነው ማችም ቢሆን ፈጣሪ ሲፈጠር ራሱ ብሩኬ ለአይሚ አይሚ ለብሩኬ ነው እና እናንተ ሁለታችሁም አንድ መሆን አለባችሁ። እንደ ድሮ እንደዚህ ጸብ ተነስቶ ምናምን እናንተ መሀል በቃ እሷ ይሄን የምትፈልገው ይሄሞ አታሳዩ። ምንም ነገር የሚያስፈራችሁ ነገር ምንም ነገር የለም የኔ ውዶች። ባላችሁበት አሁንም ፈጣሪ ጠብቃችሁ። እናንተ መሀል የገባ ይወጣል። አፍሮንም ሄደ ሁሉም ማለት እናንተ መሀል የሚገባ ብዙ አይቻለሁ። ብዙ እቺ ማናጥሞ ድርቅ ያለች ሴትዮ ናት። ፈጣሪ ቅርብ እኔ ሰው እንትን ማለትም አልፈልግምና ምንም ነገር የለም። እናንተ አትፍሩ፣ ወይም ያትፍሪ። እኔ እናት ከሱ ጎን መቆም አለብሽ፣ እሱም ከአንቺ ጎን ነው እና ምንም ነገር የሚያስፈራሽ ነገር የለም የኔ እናት። ምንም የሚያስለቅስሽ ነገር ምንም ነገር የለም የኔ እናት። ፈታ በሉ፣ ዘና በሉ። ሴትዮ ትመለሳለች፣ እንደመጣች የመጣችበት ቦታ ትመለሳለች። ማቸው የለም እንደዚህ አይነት የለም። አላምናችሁም ቀድማችሁኝ ሂዱ ያለች ሴትዮ ናት። እኛም አናምናትም። ይሄ ፈለገች ብታመጣ አናምናትም። የለም እንደዚህ አይነት የለም። ነገ ሌላ ነገር ይዛ ብትመጣ ራሱ ማንም የሚያምናትን ሰው የለም። የመጣችበት ቦታ ትመለሳለች እና እናንተም ፈጣሪ ይጠብቃችሁ። አንድ መሆን አለባችሁ በዚህ ሰዓት። ፈጣሪ ባላችሁበት አሁንም ይጠብቃችሁ። እኔ ይሄ ብቻ ነው እና እንወዳችኋለን እላችኋለሁ እኔ ውዶች፣ እናመሰግናለን።